ስለዚህ ዝም ብለህ አታውራ ስለራስ ስለ ቢዝነስ ምናምን። አንዳንዶችማ ታስደውላላችሁ። በቃ በዚህ ሰዓት ቴክስት አደርግልሃለሁ ወይንም ደግሞ ስልኬን ኦን አድርገዋለሁ። ስደውል ኦን ከሆነ እሷ ጋር ነኝ ማለት ነው። ደውልና ትናንትና ስለገዛ ነው መኪና እንደዚህ ስላደረግነው አወራኝ ምናምን። ቅድመ አያቴ ነበረችና እግዚኦ መሐረነ ክርስቶስ ስል ነበር። እግዚኦ እኔ አልኩኝ በአንተ ላይ እንዴ! ኧረ ተው አይከብድም፣ ግን አይከብድም። ገባህ? ደግሞ ኩስትር ብለህ ጀንትል ሁን ስላልኩ ገባህ? አሁን እኔም ልልህ እችላለሁ በግሌ ስታወራኝ ጀንትል ሁን ስል እንደሱ አይደለም። ጀንትል ሁን ማለት እንዴት ነሽ ሰላም ነው ወይ ብለህ ከትንሽ ፈገግታ ጋር። ፈገግታ ቅመም ነው። ገባህ አይደለ? የክኖር ማስታወቂያ አይተሃል አይደል? ቴሌቪዥን ላይ ወጥ ማጣፈጫ ሲባል ፈገግታም የመጀመሪያ ዴትን የሚያጣፍጥ ቅመም ነው ጣል የሚደረግ። ወይንም ደግሞ ያለ ጨው ወጥ እንደማይጣፍጥ ያለ ፈገግታም ደግሞ ከሰው ጋር ያለ ኮሚኒኬሽን ሪሌሽንሺፕን ብቻ አይደለም በየትኛውም ጉዳይ ላይ ያለ ፈገግታ ጣዕም የለም። ጀንትል ሁን ስትባል እግርና ጣምረህ ጥብር አትበል። ፖስቸር እስከሚያስታውቅ ከሩቅ ስትታይ ገባ ለሆነ ግዳጅ ወጣ ወታደር እስከምትመስል ድረስ አትሁን። እንደዛ መሆን የለበትም። ገባህ?